እነዚህ ፌስለስ የዩቲዩብ ቻናሎች ከ30 ደቂቃ በታች የሚሰሩ ቀላል የኤአይ ቪዲዮዎችን አፕሎድ ማድረግ $15000 በላይ አግኝተዋል። አብዛኞቹ ከጀመሩ ያን ያህል ረጅም ጊዜ አልሆናቸውም እና ሚሊዮን ቪውም አላቸው። በዚህ ቪዲዮ እንዴት አድርገን የዩቲዩብ አውቶሜሽን ቻናል እንዴት እንደምንከፍት ስቴፕ ባይ ስቴፕ እናያለን። በመጀመሪያ ፕላን ያስፈልገናል። በዚህ መሰረት እያንዳንዱን እንመለከታለን። ዘ ፈርስት ስቴፕ የሚሆነው ቻናል ክሬት ማድረግ ነው። ከዚህ በፊት ቻናል ከነበራችሁ ይህን ፓርት ማለፍ ትችላላችሁ። የዩቲዩብ ፕሮፋይል ላይ በመግባት ቻናል ክሬት ማድረግ እንችላለን። ለቻናሉ ስም ከፈለጋችሁ ቻት ጂፒቲን በመጠቀም ስም መስጠት ትችላላችሁ። በመቀጠል ለቻናሉ የሚሆን ዲስክሪፕሽን ከዛው ከቻት ጂፒቲ እንወስዳለን። የዩቲዩብ አውቶሜሽን ቪዲዮዎች ላይ የመጀመሪያው ስቴፕ የሚሆነው ስክሪፕት ነው። ስክሪፕት ክሬት ወደ ማድረግ ስንመጣ ቻት ጂፒቲ መጠቀም እንችላለን፣ ወይም ብዙ ኤአይዎች አሉ ስክሪፕት ጀነሬት የሚያደርጉ። ሌላኛው በዚህ የተሰሩ ቪዲዮዎችን ሰርች በማድረግ ትራንስክሪፕቱን ኮፒ በማድረግ ቻት ጂፒቲ እንደገና እንዲጽፈው ማድረግ እንችላለን። ወደ ሶስተኛው ስንመጣ ቮይስ ኦቨር ነው። ቴክስትን ወደ ስፒች የሚቀይሩ ብዙ ቮይስ ኦቨር ኤአይዎች አሉ። ከነዛ መካከል ቤስት የምንላቸው እንመለከታለን። አንደኛው 11 ላብስ ይባላል። ብዙ የቮይስ አማራጮች አሉት። እንዲሁም ቮይስ ክሎን ማድረግ ይችላል። ሁለተኛው ላይ ስንመጣ አርት ሊስት ይባላል። እዚህ ጋር ስክሪፕቱን ኮፒ በማድረግ ቮይስ ኦቨር ማግኘት ትችላላችሁ። ወደ ሶስተኛው ስንሄድ ቪዲዮ ነው። የተሰጠንን ኦዲዮ ወደ ቪዲዮ እንቀይራለን። ብዙ ኤአይዎች አሉ ኦዲዮን ወደ ቪዲዮ የሚቀይሩልን። ከነዛ መካከል አንደኛው የሚሆነው ኢንቪድ ኤአይ ይባላል። ስክሪፕቱን ወደ ቪዲዮ ይቀይርልናል። ሁለተኛው jupyter.com ይባላል። ይሄኛው የእናንተን ቴክስት ወይም ኦዲዮ ታስገቡ ወደ ቪዲዮ ይቀይርላችኋል። ሶስተኛው ኤአይ ፖሎ ኤአይ ይባላል። ይሄኛውም ቴክስትን ወይም ድምጽን ወደ ቪዲዮ ይቀይርላችኋል። በዚህ መንገድ የዩቲዩብ አውቶሜሽን ቪዲዮ መስራት ይቻላል። አዲስ ከሆኑ ለቻናሉ ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁኝ አመሰግናለሁ።